ያዝ ያዝ አድርገዋል። የተመሰገነ ይሁን ወላዲተ አምላክ ማምላክ እመቤታችን ቅድስት ድንግል ማርያም መጽሔተ ሃይማኖታችን ናትና እንዲህ ክርስቶስን ወዳ እንድንሰበሰብ ስላደረገችን ስሟ የተመሰገነ ይሁን። አባ ተክለ ሃይማኖት የዓለም ብርሃን የኢትዮጵያ ፀሐይ ነቢያት፣ ሐዋርያት፣ ጻድቃን፣ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት፣ ሊቃውንት ሁሉ እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ ይሁን። አሜን። ቆሞስ መልአከ ምሕረት ቆሞስ አባ ጽጌ ድንግል የዚህ ታላቅ ቤተክርስቲያን አገልጋይና የጸሎት አባት ቀሲስ አብርሃም ዘሩ እንዲሁም የዚህ ታላቅ ቤተክርስቲያን አገልጋይ ካህን ቀሲስ ደርብ ያቆምኩላቸው፣ ሌሎችም ስማችሁን ያልጠራኋችሁ ሊቃውንት አባቶቻችን፣ ዲያቆናት፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። ይህ የደብረ ብርሃን ቤተ ዑራኤል የበገና ሰልጣኝ ተማሪዎች የምርቃቶች ተመራቂዎቹ ማለቴ ነው። እንዲሁም አስመራቂ ካላችሁ በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ለወላዲተ አምላክ ማምላክ እመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓልም እንኳን በሰላም አደረሳችሁ አደረሰን። አሜን በሉ እንጂ አሜን። ከዚህ ቀጥሎ እግዚአብሔር አምላካችን ቢፈቅድና ቢረዳን መርሃ Amen.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀደሰ ማይደሮ ልዑል። የተከበሩ አባታችን መልአከ ምሕረት ቆሞስ አባ ጽጌ ድንግል፣ የተከበሩ የዚህ የመሰባሰባችን ምክንያት የሆኑን የበገና የመንፈሳዊ ዜማ መሳሪያዎች መምህር ሊቀ ዲያቆን መልካሙ ገብሬ፣ በቅዱስ ዑራኤል ላይ በዳንግላ ቅዱስ ዑራኤል ደብረ ትጉሃን ቅዱስ ዑራኤል ቤተ ክርስቲያን የምታገለግሉ በአጠቃላይ አባቶቼ ካህናት፣ መምህራን፣ በዚህ የተሰበሰባችሁ አባቶችና ወንድሞቼ፣ እህቶቼ እንዲሁም ሕፃናት የ40ና የ80 ቀን ከዚያም በላይ ያላችሁ ለእግዚአብሔር መንግሥት የታጫችሁ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። ወይዜማ ዘሰማይኩ በሰማይ መላእክት ዘይብሉ ቅዱስ 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 እግዚአብሔር። በላይ በሰማይ ባፈ መላእክት በታች በምድር በደቂቀ ቅዱስ የሆነው ስሙ የተመሰገነ ይሁን። ስሙን ጠርተን ስሟን ሳንጠራ የማንተዋት የመዳናችን ምስጢር ሰዋሰው ዘወርቅ የደህንነታችን ዘውድ የሆነች ወላዲተ አምላክ ድንግል ማርያም እግዚአብሔር ባከበራት ልክ ባመሰገናት ልክ የከበረው የተመሰገነው ስሟ የተመሰገነ ይሁን። ቅዱሳኑ ሁሉ የተመሰገኑ ይሁኑ። አምላካችን እግዚአብሔር አምላክ ቢወድልንና ቢፈቅድልን የምንማማርበት የትምህርታችን ርዕስ የሚሆነው ቀደሰ ማይደሮ ልዑል የሚል ይሆናል። ልዑል ማደሪያውን ቀደሰ። መዝሙረኛው ዳዊት በመዝሙር 45 ቁጥር 4 ላይ የተቀመጠ ኃይለ ቃል ነው። ቃሉን ከኔ ጋር እስኪ አብራችሁ በሉ። ቀደሰ በሉ። ቀደሰ ማይደሮ ልዑል። ልዑል ማደሪያውን ቀደሰ፣ ማደሪያውን ሰራ። ስለ ቅዱስ ቃሉ አምላካችን እግዚአብሔር አምላክ የተመሰገነ ይሁን። ምስጢራትን ለነቢያት ለሐዋርያት አደላድሎ የሰጠ ለእኔም የምናገርበትን ምስጢር የረቀቀውን አጉልቶ የራቀውንም አቅርቦ ለእናንተም የምትሰሙበትን እዝነ ልቦናን እንደ ሚዲያ በቃሉ አንኳኩቶ ልቦናችሁን ሁሉ ረድቶ የተማረክን ያደርገን ዘንድ ቅዱስ ፈቃዱ ይሁንልን። ልዑል ማደሪያውን ሰራ፣ ማደሪያውን ቀደሰ። ነቢየ እግዚአብሔር ዳዊት ከሺህ ዓመታት በፊት አስቀድሞ የተናገረ የመጀመሪያ ወላዲተ አምላክ ድንግል ማርያም ናት። የእግዚአብሔር ከተማ፣ የእግዚአብሔር ማደሪያ ዙፋን የሆነባት የክብሩ መገለጫ የሆነች ማደሪያው ድንግል ማርያም ናት። 9 ወር ከ5 ቀን በማህፀኗ የተወሰነ ማህፀኗን ከተማ አድርጎ ነው ከዓለም ሴቶች ሁሉ ተለይታ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋ መንፈስ ቅዱስን የተመላሽ ማርያም ሆይ ደስ ይበልሽ ብሎ ቅዱስ ገብርኤል ያመሰገናት። እግዚአብሔር ካንቺ ሰላም ለእናንተ ይሁን ካለ ለሐዋርያቱ የድንግል ማርያምን ማህፀን ሳይፈታ ማይተመ ድንግልናዋ ሳይፈታ ተጸንሶ ማይተመ ድንግልናዋ ሳይፈታ ተወለደ ቢባል ምን ይደንቃል? ገብቷችኋል? በተዘጋ በር ውስጥ የነበሩት ሐዋርያት በተዘጋ በር ውስጥ በነበሩት ሐዋርያት መካከል
በር ይከፈትልኝ፣ መስኮት ይከፈትልኝ ሳይል ልጇ ኢየሱስ ክርስቶስ በመለኮታዊ ኃይሉ በመለኮታዊ ምስጢሩ ጥበቡ ሰላም ለእናንተ ይሁን ካለ የድንግል ማኅፀን ድንግልናዋ ሳይፈታ ተጸነሰ፣ ድንግልናዋ ሳይፈታ ተወለደ ቢባል ምን ይደንቃል? ሊቃውንቱ ሰው ከሆነበት ጥበቡ ይልቅ ዓለምን ሰው ከሆነበት ጥበቡ ይልቅ ሰው ሆኖ ዓለምን ያዳነበት ጥበቡ ይልቃል ነው ያሉ። ሰው የሆነበት ጥበቡ አይደንቅም? የሚደንቅ በድንግልና ጸንሳ በድንግልና የምትወልድ ከዚህ በፊትም ከዚህ በኋላም አይኖርም። ነኝ ብላ የምትመጣ ካለች ውሸት ነው። አዎ የተዘጋ በር አንዴ ተከፍቷል፣ ወልደ እግዚአብሔር ገብቶበታል፣ ዳግመኛም አይከፈትም፣ ተዘግቶ ይኖራል በማለት ነብዩ ተናግሮላታል። ይህች የመለኮት ማደሪያ ናት። እምነ ጽዮን ይእልሰብ ወብእሲ ተወልደ በውስቴታ። ሰው ሁሉ እናታችን ጽዮን ይላል። ምን ስለሆነ? በውስጧ ሰው የሆነ አምላክ፣ አምላክ የሆነ ሰው፣ ልጇ ሲሆን ፈጣሪዋ፣ ፈጣሪዋ ሲሆን ልጇ፣ አምላኳ ሲሆን ልጇ፣ ልጇ ሲሆን ፈጣሪዋ የሆነ አምላክ የሆነ እርሱ ምድሪቱ እኛ ረክሰን እንድትረክስ አደረግናት። ምድሪቱን አረከስናት እኛ ነን። ስለምን ምድር ትጎሰቁላለች ተብሎ በማቴዎስ ወንጌል ምዕራፍ 13 የተቀመጠው ለዚህ ነው። ስለምን ምድር ትጎሰቁላለች? ስለምን ምድር ትጎሳቆላለች? ምድር በእግዚአብሔር ፊት ተበላሸች የተባለበት ዘመን እኮ ቢኖር ዳግም ሰዶምና ገሞራ ዳግም ሰባ ተካትን ያየነበት ዘመን። ግብረ ሰዶም በዓለማችን በኢትዮጵያ በምድረ ኢትዮጵያ ላይ የተሰራበት ይሆን? ግብረ ሰዶም ዓለም የጠፋበት ነው እኮ ግብረ ሰዶም ማለት። አንድ ደቂቃ በማትሞላ ስሜት ክብረ ንጽህናን ማጣት መቋቋም አቅቶት እንዲህ አይነት በክብር መጠበቅ እግዚአብሔርን ግን መልካም ነው። በክብር የጠበቁት ከሙሽራው ጋራ ከሙሽራው ከክርስቶስ ጋራ ወደ ሰርጉ ቤት ይታደማሉ። በክብር ያልጠበቁት ግን በሩ ይዘጋል፣ እነርሱም በአፋ ይጣላሉ። ሙሽራው ክርስቶስን ከሙሽራው ከክርስቶስ ጋራ ገነት መንግስተ ሰማያትን ለመውረስ ከፈለግነ አምባ መጠጊያ የሆነችቱን ድንግል ማርያምን ቅዱሳኑን የጌታን ቃል አነግበን መያዝ ያስፈልጋል። አለዚያ ወገኖቼ የምዕራባውያንን ባህል የምዕራባውያንን አሰራር እንከተላለን ካለ ከኦርቶዶክስ ተዋህዶ ሃይማኖት ውጭ ሆነን የዓለም ሰዎች እንሆናለን። የዓለም ወዳጅ የሚሆን ምንድን ነው የሚለው? የክርስቶስ ምንድን ነው? ጠላት በሉ እንጂ። ለዓለም ወዳጅ የሚሆን የዓለም ወዳጅ የሚሆን ሁሉ የክርስቶስ ጠላት ነው። ተመልከቱ። እኛ ጓደኛችን ዛሬ ዘፈን ነው። ታማኝ ጓደኛ ይዘን መንፈሳዊ ጓደኛ ይዘን ጓደኛ ስል ይገባቸዋል ብዬ ነው። እንደ ጓደኝነት በሆነ አቅጣጫ ብቻ እንውሰደው። ወደ ቤተ ክርስቲያን የሚያስጠጋ ወንድም፣ ወደ ቤተ ክርስቲያን የምታስጠጋ እህት፣ ወደ ሰንበት ትምህርት ቤት የሚያመጣ ወንድም፣ ወደ ሰንበት ቤት የምታመጣ እህት ይፈለጋል እንጂ ካልተፈለገ ቦታ ላይ እየወደቅነ። ከቸር ጋር የዋለ ቸር ነው፣ ከጠማማ ጋር የዋለ ጠማማ ነው። ከአህያ ጋር የዋለች ዳሽ ለእናንተ። እንዲያ ነው ነገሩ። ውሎ የማይቀይረው የለም። ውሎ ያስተካክላል፣ ውሎ ያጠፋል፣ ውሎ መልካም ያደርጋል፣ ውሎ ደግሞ ክፉ ያደርጋል። መስተካከል ያስፈልጋል። ወጣቱ እኛ ማደሪያ ናት ብለን ድንግል ማርያምን ስንናገር እሷን ብቻ አይደለም፣ እኛም የክርስቶስ ማደሪያዎቹ ነን። ይህን ታውቃላችሁ? ወላዲተ አምላክ በማኅፀኗ 9 ወር ከ5 ቀን ጸንሳ ብትወልደውም ማደሪያው ቢሏትም ሊቃውንት መጽሐፍ ቢናገርላትም እኛም ማደሪያዎቹ ነን ለክርስቶስ። ማደሪያዎቹንን አይደለንም? ማደሪያዎቹንን አይደለንም? ነን፣ ማደሪያዎቹ ነን። ማደሪያዎቹ ሁነን እያለ ከማደሪያነት ወጠናል። ቦታውን አስለቅቀናል።
የእግዚአብሔርን ማደሪያ የሰይጣን ማደሪያ ካደረግነው የመለኮት ሰናይት ማርያም ምስለ ነፍሴ በሥጋዬ በኩል ተደብቃ ከሥጋዬ ጥቂት የኃጢአት ዘር ሰርቃ አረገችኝ አንዱን እኔን ጨምቃ። ነፍሴ በሥጋዬ በኩል ተደብቃ ከሥጋዬ ጥቂት የኃጢአት ዘር ሰርቃ ሁለት አረገችኝ አንዱን እኔን ጨምቃ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን ቆሞስ አባ ጽጌ ድንግል፣ አባቶች ካህናት፣ እንዲሁም ዲያቆናት፣ ምዕመናንና ምዕመናት በኃያሉና በገናናው በልዑል እግዚአብሔር ስም ፍጹም ሰላም እንደምን ዋላችሁ? እንደምን እስከዚህ ሰዓት በሰላም ደረሳችሁ? አሜን። ሁላችንም በእውነት አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። በእውነት የሚያስተምሩን መምህራን አሉ። እንደተባለው ትንሽ ዘግየት ብለው ስለሆነ ነው። እኔ እንኳን በእውነት ያው ችሎታው እውቀቱም ይገድበኛልና
እንግዲህ ሌላ የሚያስተምሩት መምህራን አሉ። ይሁንም እንጂ በእውነት ያው መታዘዝ ስለሆነ የተነሳው ማለት ነው። በዚህን አጋጣሚ በእውነት የዛሬዎች
እያለ አሁን ላመጣው ጣፋኝ እንዳመላ እንደምን እስከ ሰዓት በሰላም አድረሳችሁ። አሜን። ክብሩ ሁሌ ሲነገርም የማይጎልበት የማያልቅበት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘወትር የተመሰገነና ከፍ ከፍ ያለ ይሁንልን። እስኪ አንድ ጊዜ እልል ብላችሁ ክርስቶስን አመስግኑልን። እልል ብላችሁ። ያው እልልታ ለሰይጣን ጥፊው ነው የሚባል ነገር ስላለ አዚም የያዘን ካለ እንቅልፍም የመጣን ካለ ነቃ እንድንል ስለፈለኩኝ ነውና ከዚህ በመቀጠል እንግዲህ ይህንን በገና ዛሬ ስናስመርቅ ለስንተኛ ዙር ይመስላችኋል? ለስድስተኛ ዙር ማለት ነው። እንግዲህ ስድስተኛ ዙር ዳንግላ ላይ ከይስ ጠባብ ከተማ ላይ ቤተ ኡራኤል በቅንፍ መልካሙ በገና ብዙ የዜማ መሳሪያዎችን ማለትም ሶስቱንም የዜማ መሳሪያዎች ከበሮን ጨምሮ አራተኛ በማሰልጠን ላይ ይገኛል። ከመጀመሪያ ዙር ጀምሮ በገና ነበር የሚያሰለጥን የነበረ። ከሶስተኛ ዙር በኋላ ግን መሰንቆን፣ ክራርን፣ መሰንቆን ከበሮንም ጨምሮ ለማሰልጠን ዝግጅቱን ጨርሶ የሚመጥናቸው ሰዎች በልካቸው እየመጡ መሰንቆን በግላቸው ይማራሉ፣ ክራርን በግላቸው ይማራሉ። እንዲህ እየተባለ ስድስተኛ ዙር ላይ ደርሷል። ለማንኛውም በገና ለሕይወታችን አንዱ መርህ ወይም ደግሞ በሕይወታችን ውስጥ አንዱን ሕይወት አድርገን ልንኖረው የሚገባ ቅዱስ ዳዊት ከተሰጡት ሀብታት አንዱ ሀብተ በገና ወይም ሀብተ ፈውስን ይዘን እንድንጓዝ ቤተክርስቲያኒቱ ደንጋ ባስቀመጠችው ልክና መጠን አባቶቻችን በሰጡን መንገድ እያስተማርንና ብዙ ደቀ መዛሙርትን እያፈራን እንዲሁ እያስመረቅን ዛሬ ለዚህ ለስድስተኛ ዙር ደርሰናልና ለዚህ ነው ቅድምም እልል ብላችሁ አመስግኑ ብዬ ነበረ። በድጋሚ ሁለተኛ ጊዜ እልል እናመሰግናለን ማለት ነው። እሺ፣ ከዚህ በመቀጠል በገና ስናስመርቅ በውስጡ የምትወጡ ሰዎች ትታዩኛላችሁ። መርሃ ግብሩ ስላላለቀ ትንሽ ብትቆዩ መልካም ነው። ዛሬ እመቤታችን ናት ቤተክርስቲያን የታነጸችበት የመጀመሪያዊቱ ቤተክርስቲያን የታነጸችበት የተቀደሰበት ትላንት ነው የታነጸ። ግን ዛሬ ክርስቶስ ቀድሶ ሐዋርያትን ጨምረው የቆረቡበት ዕለት ነውና ሁላችን ረጋ ብለን እኛም ደግሞ የአባቶቻችን በረከት አግኝተን ያው እልልታ ለሰይጣን ጥፊው ነው የሚባል ነገር ስላለ ሲቀጥልም ደግሞ ቅዱስ ዳዊት ከቤተ መንግስት ቁጭ ብሎ ፍርድን በሚሰጥበት ሰዓት፣ ስራውን በሚያከናውንበት ሰዓት በቀኝ እጁ በትረ መንግስቱን ይዛል፣ በግራ እጁ ደግሞ በገናውን ይዞ በገና እየደረደረ ፍትህ ሳያጓድል ድሃን ሳይበድል በሚገባ ፍርድን ይሰጥ ነበረ። እንዲህ እያለ ነው የመጣው። በገና በትውልድ ዘመን ስንቆጥር ከአዳም 5ኛ ትውልድ ጀምሮ የተመሰረተ ነው። በገና አሁን የመጣ አይደለም። የአዳም 5ኛው ትውልድ ማለት ተሰውት በነ ዮባል ዘመን ማለት ነው። በነ ላሜህ ዘመን ማለት ነው። የዮባል ልጆች ናቸው በገና ለመጀመሪያ ጊዜ የደረዱ የነበረ። ስለዚህ የበገናን ክብር ከፍ አድርገው አቆይተው ዛሬ ሐዲስ ኪዳን ድረስ እንዲነገር ያደረጉ እነሱ ናቸው። በወቅቱ ላሜህ አይነ እውር ነበረ። አይኑ አያይም ነበር። አባቶች ስለሚያግዙኝ ነው። ሞት የመጣው በቃይ ቅዱስ አሐዱ አምላክ አባታችን ሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ ፈቃድህ ይሁን ከሰማይ ሞተን ተነስተን ከዳይን እንድንኖር ዛሬም በስጋ ሳለን ምግባችን በየጠፋው ከስጠን ይቅር በለን የበደልህን ነገር ወንድማችን የበደልህን ዳግማችን እኛም ልንል ይቅር ከገሃነም ማት አትጣል አድነን እንጂ ከሞት ይድረግ ሰዎችን እዚሁ ላይ ዛሬ 7 ሰው አፍርተናል። እንግዲህ በሊቀ ካህናታችን ፊት ላይ ነው የምንናገር። እኒህ ሰዎች በየትም ቦታ ሄደው
ማስተማር ይችላሉ ማለት ነው እና ለእነዚህ ተመራቂዎች እንኳን ደስ አላችሁ፣ እንኳን የመምህራችሁን ፈለግ ተከትላችሁ ነገ እናንተ ሰውን የምታኩበትን እውቀት አወቃችሁ ብላችሁ እግዚአብሔርን አሁንም እልል ብላችሁ ለመጨረሻ ጊዜ አመስግኑ። ይህን ብዬ አጠር ለማድረግ በገና ታሪካዊ ነው፣ ትውፊታዊ ነው። በገና ሲደረደር ልባችን ይነዝራል። በጣም ከፍተኛ የሆነ እርግብግቦሽ አለው። ከሌሎች የዜማ መሳሪያዎች ለየት ያለ ንዋየ ቅድሳት ነው። ቅዱስ ዳዊት በገናም በግራ እጁ ይዞ ይደረድር ነበረ። ለምን በግራ እጁ ይዞ ይደረድራል ብንል አንደኛ በጎችን እየጠበቀ
የበገና ተመራቂ ዘምሩ። ይመስገን እግዚአብሔር ሚስጥረ ሀብታሙ ይመስገን። ሃይማኖት ቢሻው የበገና ተመራቂ ሶስና አብርሃም የበገና ተመራቂ ሶስና አብርሃም ዮሴፍ ሰማኸኝ የበገና ተመራቂ እልል እያላቸው እግዚአብሔር ይመስገን እግዚአብሔር። ቅድስት ሃይማኖት የበገና ተመራቂ ቅድስት ሃይማኖት። ኤደን ጌታቸው የበገና ተመራቂ ተረጋጉ። ትንሽ ባላችሁበት። አሁን ደግሞ የመጨረሻ ሰርተፊኬት የሚሰጡልን የእውቅና ሰርተፊኬት ነው። እንግዲህ ወንድማችን ከዚህ ጋር ቁሞ ከ6 ማንም ምንም ሳያደርግለት ሳይከፍለው ምንም ሳይሉት እናንተንና ቤተክርስቲያንን አገለግላለሁ ብሎ በጠራነው ሰዓት ከተፍ ብሎ መጥቶ እዩት። ጊዜውን ሌላ ስንት ስራ እያለው ከዚህ መጥቶ እያገለገለን ነውና አቶ ይሁን ያለው ወይም ደግሞ ይኸው ወንድማችንን አንዴ እስቲ እልል ብላችሁ በሊቀ ካህናት ፊት አመስግኑ። እንደገና እሺ ይሁን ያለው ወይም ጆጆ ህትመት ሁላችሁም አንዴ እጅ አውጡ። ሁላችሁ አንድ ቃል ላስገባችሁ ነው። እጅ አውጡ። አትፍሩ፣ አይዟችሁ። ጦርነት ሂዱ አላችሁ አውጡ። ይኸው ሊቀ ካህናቱም አወጣዋል። እንግዲህ እሳቸው አወጣው ማውጣት ሙስሊሞች ምን ያደርጋሉ መሰላችሁ? እንዳወጣችሁ ያዙትና ሙስሊም ነጋዴ ካለ ከክርስቲያኑ ይገዛሉ እንዴ? የሃይማኖት አርበኛ በምንችለው አቅም በገና ቤት ወጥዬ ይሄን ስጦታ አሰጣቸው ነውና ባሰሩት ቤተክርስቲያን ማስታወሻ እንዲሆናቸው ብዬ ያሰራሁላቸው ፎቶ ነው። ባረከኒ አባ መርካሪ ጻና ያለች ፕሮግራም ነው ገብቶ ለእሷቸው ያሳይና ለእናንተ ታላችሁ ያቆይልን። የሁላችን ጸሎት ይሆንልን። እሳቸውን ማጣት ለኛ ከባድ ስለሚሆን እሳቸውን እስከመጨረሻ ያቆይልን። አባታችን ቡራቸውን ታለልን። በጣም እንወዶታለን። ሰንበት ትምህርት ቤቱን በእሳቸው አቅም ነው እንዲያርጓ ቆይተውልን ያለ የሁላችን አባት ናቸው። አባታችን ሻመት ይኑሩልን። እሺ በቃናት በእኛ በኩል ጨርሰናል። አንድ ስጦታ አለ ይመስለኛል። መጨረሻ እሳቸውን ጸሎት ያደርጉልናል። ምናልባት ሊቀ ካህናትን የሚናገሩት አስተያየት የእኛም